ውድ የአሊፍ አውቶሞቲቭ ጋራጅ ቤተሰቦች ዛሬም በሌላ ቶፒክ መጥቻለሁ። ኮሜንት ላይ እንግዲህ እንደጠየኳችሁ መሰረት ኮሜንት ጻፉልኝ ብያችሁ ነበር። እናንተም እንግዲህ ስለ ፊውዝ ቦክስ ዲያግራም እንደሰራላችሁ ጠይቃችሁኛል። እኔም እሱን ጥያቄ ተቀብዬ ዛሬ በአዲስ ቶፒክ መጥቻለሁ ማለት ነው። ጠየቃችሁ መሰረት ዛሬ ስለ ፊውዝ ዲያግራም የምናገኝበትን አፕሊኬሽን ጸዲ አፕሊኬሽን ያለምንም ክፍያ ፍሪ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። ይሄን ለማግኘት ግን መጀመሪያ ማድረግ ያለባችሁ ምንድነው ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረጋችሁ እንዳትረሱ፣ የደውል ምልክቱን መንካታችሁን ዳይ ቱ ዳይ የምለቀውን ቪዲዮ እንድታገኙ ይረዳችኋል ማለት ነው። ኮሜንት ላይ እንዲሰራላችሁ የምትፈልጉትን ጻፉልኝ። ይመቻችሁ ጋይስ። ሳብስክራይብ እንዳይረሳ። የአፕሊኬሽኑ አይከን ይሄን ይመስላል። አይከኑ ስሙም ፊውዝ ቦክስ ዲያግራም ይባላል። አጠቃቀሙ እንዴት መረዳት እንዳለብን የመኪኖቻችን ፊውዝ ዲያግራም እንዴት እናገኘዋለን የሚለውን ነገር ወደ አፕሊኬሽኑ ንግባና እንመልከት። የአፕሊኬሽኑን ስንከፍተው እንደዚህ አይነት ኢንተርፌስ ይኖረዋል ማለት ነው። እናንተ መንካት ያለባችሁ ትኛው ነው ኮንቲኒው እንግሊሽ የሚለውን ይሄን እንነካለን ማለት ነው። ስንነካ እንግዲህ ወደ ውስጥ የተለያዩ የመኪና ማኑዋሎችን በጣም ለግጀሪ ሌተስት የሆኑ መኪናዎችን አለማችን ላይ ያሉ የሚባሉት መኪኖች እንግዲህ እዚህ ጋር ታግ አድርጎልናል፣ አታች አድርጎልናል ማለት ነው። እናንተ የፈለጋችሁትን የእናንተ የምትሰሩትን መኪና እዚህ ጋር አይታችሁ ፊት በማድረግ ፒክ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ቶዮታ ላይ እንግባሲ የቶዮታን አይከን በመንካት ወደ ቶዮታ ማኒፋክቸር ወዳደረጋቸው ወደ አመረታቸው ቶዮታ ያመረታቸው መኪኖች ውስጥ ላይ ስንገባ እንግዲህ እንደዚህ ዘርዝሮልናል ማለት ነው። የቶዮታ ያመረታቸው መኪኖች እንደምታያቸው ብዙ አይነት መኪናዎችን ዘርዝሮልናል። እንግዲህ እንደምታዩት እዚህ ጋር ቶዮታ ኮሮላ ኤ 150 ሚል አለ ከ2007 እስከ 2013። ከታችኛውም እንደዚህ ስታዩት ቶዮታ ያሪስ አለ አንድ ከ2007 እስከ 2013 እያለ አስቀምጦልናል። እኔ የምመክራችሁ ግን አንድ ነገር ልንገራችሁ። ማንኛውንም ዌብሳይት ስትጠቀሙ ማንኛውንም አፕሊኬሽን ስትጠቀሙ የመኪና ማኒፋክቸር ብላችሁ ካወረደ ወይም ካገኛችሁ ስትጠቀሙ ምንድነው ያ አፕሊኬሽን ሆነ ዌብሳይት ማኒፋክቸር ዴቱን ሞዴሉን የማይጠይቃችሁ ከሆነ የሚሰጣችሁ ዳታም የሚሰጣችሁ የፈለጋችሁትን ዳታ የሚሰጣችሁ ምንድነው አኩሬሲ ሪል አይሆንም ማለት ትክክለኛ አይሆንም። ራንደምሊ በግምት ነው ዝም ብሎ የፈለገው የሚሰጣችሁና ያ ፊውዝ ዲያግራም ሆነ ዋይሪንግ ዲያግራም ትክክለኛ ሊሆን ስለማይችል መኪናችሁ ላይ ምንድነው ፌል ያደርግባችሁ ሊያቃጥልባችሁና ብዙ ችግር ሊያመጣባችሁ ስለሚችል ማንኛውም ማኒፋክቸር ዴቱን እና ስሙን ማርኩን ሰሌክት አድርጋችሁለት በዛ መሰረት በሞዴሉ የሚያመጣላችሁ ዌብሳይት አፕሊኬሽን መሆን መቻል አለበት። ካልሆነ ጉዳቱ ይበልጣል። እዛ ላይ ያገኛችሁት ዲያግራም ሌላ እናንተ የምትሰሩት ዲያግራም ሌላ ነው። ያንን ፊት ስታረጉት ምንድነው ትክክል ስለማይመጣላችሁ መኪናችሁ ላይ ከፍተኛ ጉዳት ሊያመጣ ስለሚችል በጥንቃቄ መታየት ያለበት ጉዳይ ነው። ብዙ ጊዜ እኛ ሀገር ያሉት ኤሌክትሪሻሎችም ሆነ መካኒኮች ዲያግራም መጠቀምና ማኑዋል መጠቀም ብዙም አልለመድንም። ማኑዋል ዲፔንደንት ሆነን ማኑዋል ላይ ጋይድ ተደርገን ብንሰራ 100% ፐርፌክት የሆነ ሜንቴናንስ እናደርጋለን። ሜንቴናንስ ዱሬሽን ታይማችንም ይቀንሳል። ብዙ ጊዜ አንጠቀም ማለት ነው። ወሬ አላብዛባችሁ። ለማንኛውም እዚህ ጋር እንግዲህ የፈለጋችሁን የመኪና ሞዴል አለ ማለት ነው። መርጣችሁ መግባት ትችላላችሁ። ለምሳሌ እኔ የምመርጠው እዚህ ጋር ያለውን ቶዮታ ኤኢ 110 የሚለውን እስከ ስንት ያዘልን ማለት ነው? ከ2012 ከ2000 እስከ 18 ያለ የዚህ የቶዮታ
ሞዴል ወይም የቶዮታ ማኒፋክቸር ዴት ያለው መኪና ፊውዝ ዲያግራሙ እዚህ ውስጥ ይገኛል ማለት ነው። በዚህ ውስጥ ኢንክሉድ ሆኖ ተጠቃሎ ይገኛል ማለት ነው። ቶዮታ ኮሮላ ማለት ነው። ከ2012 እስከ 2018 ያለ መኪና በዚህ ፊውዝ ዲያግራም ይገኛል ማለት ነው። ይሄን ነክተን ስንገባ እንግዲህ ወደዚህ ዲያግራም ወይም ወደዚህ ሲስተም ያስገባናል ማለት ነው። እንደምታዩት የመኪና አይካኑን ማመጥቶልናል ማለት ነው። ምንድነው የሚለን እዚህ ጋር ኦል ፊውዝ ኤንድ ሪሌ ቦክስ ዊዝ ዲያግራም የሚለን ሁሉንም የፊውዝ ሲስተም እና የሪሌይ ቦክሶችን ዲያግራም እናገኛለን ነው። ኤግዛክትሊ ስክሮል ስታደርጉት እንግዲህ እዚህ ጋር አስቀምጦልናል። ቅድም ያየነውን ማኒፋክቸር ዴቱን ሲሪየስሊ በኦርደር አስቀምጦታል ማለት ነው። ቶዮታ ኮሮላ ከ1996 እና ከ1997 ከ1998 ከ1999 2000 ከ2001 ኤንድ አለና 2002 ዊዝ ቦዝ ሁሉንም ነው የሚያጠቃልለው ማለት ነው። ስክሮል ስታደርጉት እንግዲህ እንደምታዩት እዚህ ጋር አስቀመጣችሁ ዋናው እዚህ ጋር ነው። እንግዲህ እነዚህ ነገሮች እንያቸው። እዚህ ጋር ምንድነው የሚለን? አንደኛው ምንድነው የሚለን ትእዛዙ ኤሌክትሮኒክስ ቦክስ ፓሴንጀር ኮምፓርትመንት ያለና ምንድነው ክፍሎችን ነው የሚለን። ክፍሎችን የኤሌክትሮኒክሶችን ክፍሎችን የፊውዝ ዲያግራሙ ሊሆን ይችላል በፓሴንጀር ሆነ በድራይቨሩ ሳይድ የሚገኙበትን ክፍሎችን ነው። ከዛ እዚህኛው ታችኛው ላይ ስንገባ ደግሞ ምንድነው የሚለን? ታችኛው ላይ ስንገባ ደግሞ ምንድነው እዚህኛው ላይ ምንድነው ላይአውት ነው የሚለን፣ ዲያግራም ነው የሚለን፣ አቀማመጣቸውን ነው የሚለን። አቀማመጣቸውን የፊውዝ ቦክሶችን አቀማመጥ ሊፍት ነው ራይት ነው የሚለውን ነገር ሰጀስት ያደርገናል ማለት ነው። ዲያግራም ያለና እሱን ነው ማለት ነው፣ አቀማመጡን ነው። ከዛ ምንድነው ከሱ ዝቅ ብለን ስናይ ደግሞ ራይት አንድ ድራይቭ ሌፍት ሃንድ ድራይቭ ያግዝ በሌፍት ሳይድ ድራይቨሩ እና በራይት ሳይድ ድራይቨሩ የሚገኙበትንም የፊውዝ አቀማመጣቸውን ነው ሰጀስት የሚያደርገን ማለት ነው። ሌላው እዚህ ላይ ስናያቸው እንግዲህ ምንድነው የሚለን ፊውዝ ቦክስ ሪሌ ቦክስ ናቸው የሚገኙት ማለት ነው። መጨረሻ ሁለተኛው ላይ ምንድነው የሚለን ማለት ነው ኤሌክትሮኒክ ቦክስ ኢንጂን ኮምፓርትመንት ነው የሚለን። ኤሌክትሮኒክስ የቦክስ ኢንጂን ውስጥ ወይም ውጭ አውትሳይድ ላይ የፊውዝ ዲያግራም ሊገኝ ይችላል ነው የሚለን። በኢንጂኑ ክፍል ውስጥ ውጨኛው ሳይድ ላይ ፊውዝ ዲያግራም ልናገኝ እንችላለን ማለት ነው። በተመሳሳይ አሁንም ያየነው ነገር ነው። ፊውዝ ኤንድ ሪሌዎችን በምን መልኩ እንደምናገኝ ነው። ኮንቲኒስሊ ኦል ሲስተም የሚያስጨብጠን ሐሳብ ሎኬሽኖችን ነው ኢንዲኬት የሚያደርግልን። ስክሮል ስናደርገው እንግዲህ ወሳኙ ደግሞ እዚህ ጋር ምንድነው እዚህ ጋር እንግዲህ የምናገኘው ኢንስትሩመንት ፓኔላችን ላይ ውስጥ ላይ ኢንስትሩመንት ፓኔል ምንድነው ዳሽቦርድ በሚባለው ሲስተም ላይ ውስጥ ላይ ኢንሳይድ ያሉ ሞጁሎች ኢሲዩ ናቪጌት የምናደርግበት ሲስተሞች አንዳንድ ኦፕሬት የምናደርግባቸው የኤሌክትሪክ ኮንትሮል ሲስተሞችን ሎኬሽናቸውን ኢንዲኬት ያደርግልናል ማለት ነው። ኢንዲኬት ያደርግልናል ይጠቁመናል ማለት ነው። ለምሳሌ ስክሮል ስናደርገው እዚህ ጋር ማለት እንደምታዩት የመጀመሪያው ምንድነው ይሄኛው ዲያግራም ይሄኛው ግራፍ ምንድነው የሚለን እዚህ ጋር እንደምታዩት ዲያግራም ራይት አንድ ድራይቭ ነው የሚለን። ራይት አንድ ድራይቭ በራይት ሳይድ ያለ ድራይቨር ምንድነው ራይት ቀኝ ነው። በቀኝ ሳይድ እንደምታዩት በዚህኛው ፊውዝ ዲያግራም ይገኛል። ፊውዝ ዲያግራሙ ይገኛል ማለት ነው። ፊውዝ ዲያግራሙ ይገኛል። ራይት ሃንድ ድራይቭ ነው። ድራይቭ የሚደረገው በራይት ሳይድ ነው። ፊውዝ ቦክሱም አሴምብሊ የተገጠመበት በራይት ሳይድ ነው ማለት ነው። ስክሮል ስታደርጉት አሁንም ሁለተኛ ኦፕሽን አለ፣ ሁለተኛ ሲስተም አለ። እዚህ ጋር ደግሞ ስናየው ምንድነው የሚለን ሌፍት ሃንድ ድራይቭ ነው የሚለን። ሌፍት ሃንድ ድራይቭ በግራ ሳይድ። በግራ ሳይድ ደግሞ የሚገኘው ምንድነው ፊውዝ ዲያግራሙ እንደምታዩት አሴምብሊ ሆኖ ተገጥሞ ልናገኘው እንችላለን ማለት ነው። ይሄ እንግዲህ ሎኬሽኖችን በሁለት መልኩ አምጦልናል ማለት ነው። ሶስተኛው እንግዲህ እዚህ ጋር በፊገር የተቀመጡልን በነምበር አስቀምጦልናል እየጠቆመን ማለት ነው። ኢንዲኬት እያደረገን ስክሮል ስታደርጉት ከዚህ ጋር ያሉ ሲስተሞች ምንድነው እዛ ጋር በቁጥር ሲምቦል የተቀመጡ ነው። እዚህ ጋር ደግሞ ሊስት አድርጎ አስቀምጦልናል። ለምሳሌ
ኤሌክትሪካል ኮምፖነንት መጀመሪያ ላይ ያለው ምንድነው የሚለን ፊውዝ ቦክስ ኢንተግሬትድ ሪሌ የሚል የፊውዝ ቦክሱ ምንድነው ኢንተግሬትድ የተደረገበት የታተረበትና ተጣብቆ የሚገኝበት የሪሌ ሲስተም ነው ብለን ሁለተኛ ደግሞ ዲስትሪቢዩሽን ሪሌ ቦክስ ፎግ ላይት ሪሌ ኤቢኤስ ኮንትሮል ዩኒት እነዚህ የመሳሰሉትን እንግዲህ ሎኬሽናቸውን ኢንዲኬት ካደረገልን እንግዲህ በጣም ኢዚ አድርጎልናል አቅሎልናል ማለት ነው። ምንድነው ድካማችንን ራንደምሊ በግምት የምንሰራውን በጣም አቅሎልን ይሄን አንብቦ ዲያግራም አይቶ መስራት በጣም የማይችል አይኖርም ብዬ አስባለሁ። እንደምታዩት እንግዲህ አንድ ላይ ምንድነው የሚለን ፊውዝ ቦክስ ኢንተግሬትድ ሪሌ የሚለን እንየውስ አንድ ቁጥር ላይ እዚህ ጋር መጥቶልናል። አንድ ፊውዝ ቦክስ ኢንተግሬትድ ሪሌውም ፊውዙም ኢንተግሬትድ አድርገው ባንድ ቦንድድ ተያይዘው የሚገኙበት ፕሌት የሆነ የፓወር ሶርሱ ወይም እዚህ ጋር ብዙ ፊውዞች የሚገኙበት ቦታ ነው ማለት ነው። እዚህ ላይ አሁን ያየነው ምንድነው ሊፍት ሃንድ ድራይቭ ላይ ነው ያየነው ማለት ነው። እዚህ ሲስተም ላይ ያየነው አሁንም ዝቅ አድርገን ስናየው ደግሞ የዚህንም በተመሳሳይ አንድ ላይ ያለውን ኦፕሽን እዚህ ጋር የምንየው አንድ ላይ እዚህ ጋር ዩት ይሄን ለመጠቆም ፈልጎ ነው ማለት ነው። የሁለቱንም ሲስተሞች ሰሌክት አድርጎ በሊስት አመጣልናል ማለት ነው። ይሄን ያምንበባችሁ መጠቀም ነው። ሁለተኛ እንግዲህ ሌላው ፊውዝ ቦክስ ነው ይላልና እዚህ ጋር ፊውዝ ቦክስ አለ ይለናል። ሎኬትድ አት ዘ ቦተም ኦፍ ዘ ዳሽቦርድ ነው የሚለን። ይሄ ምንድነው የሚለን ሎኬትድ የተደረገበት መገኛው ቦተም ከታች ላይ ነው የሚገኘው በዳሽቦርድ ነው የሚለን ነገር ኢንስትሩመንት ላይ ነው። እዚህ ጋር እንደምታዩትም በዳሽቦርዱ በታችኛው ይገኛል በድራይቨሩ ሳይድ ማለት ነው። በዚህኛው ሳይድ ይገኛል ማለት ነው። ስክሮል ስታደርጉት እዚህ ጋር የዚህ ፊውዝ ዲያግራም ማለት ምንድነው በአብሪቬሽን በአንድራይት በጽሁፍ ተጽፎ የሚገኝ ዲያግራም ነው። ምሳሌ እዚህ ጋር የትኛው ቤት እንደሆነ አናውቀውም። ፊውዙ የማን ለማን እንደሚሰራ የትኛው ተቃጠለ አቀማመጡን አሬንጅመንታቸውን የፊውዝ አሬንጅመንታቸውን ማወቅ ስለማንችል ምን አስፈለገን ማለት ነው ፊውዝ ዲያግራም አስፈለገን። ፊውዝ ቦክስ ዲያግራም አስፈለገን። ይሄ ነገር አስፈላጊ ነው የግድ ነው። ይሄ ከሌላውን ለምሳሌ ቴስተር ላይት በመሞከር ምናምን ነገር ግን የተቃጠለውን ብናውቀው ከማን ወደ ማን እንደሚሄድ ሲስተሙን አናውቀው የማን እንደሆነ የተቃጠለ በርን ያደረገው ፊውዝ የማን እንደሆነ ማወቅ ስለማንችል ፊውዝ ዲያግራም የግድ አስፈላጊ ነው። የሌላችሁ መኪኖች ሲያጋጥማችሁ በጣም ማኑዋል አውርዳችሁ መጠቀም ካልቻላችሁ ራንደምሊ በግምት አይሰራም ማለት ነው። እንግዲህ እንደምታዩት ኤግዛምፕል ኦፍ ሌጀንድ ፍሮም ዘ ከቨር ነው የሚለን። እንግዲህ እዚህ ከቨር እንግዲህ ምንድነው የእነዚህኞችን ፊድባክ ወይም ጥቅማቸውን እዚህ ጋር በአብሪቬሽን አስቀምጦልናል ማለት ነው። እዚህ ጋር ለምሳሌ የምታዩት ምንድነው ተርን ነው የሚል የተርን ሲግናል ፍሬቻ ላይ እዚህ ጋር ምንድነው ጌጅ ላይ ኢንስትሩመንት ፓኔላችን ላይ ያሉ ሲስተሞችን እዚህ ጋር ዋይፐር ነው ዋይፐር የዝናብ መጥረጊያችን ሲስተም ነው። እዚህ ጋር ምንድነው የሚለን ቴል ላይት ፓርኪንግ የምንለው እዚህ ጋር ስቶፕ ላይት አለ። እዚህ ጋር አይኤጂኤን ቁልፍ ጋር የተገናኘ ነው ማለት ነው። እዚህ ላይ ኢሲዩ እንግዲህ ኤሌክትሪካል ኮንትሮል ዩኒት አይጂ ነው። ለምሳሌ እዚህ 10 አምፔር ላይ ወይም እዚህ ላይ ካሳየዋችሁ ፊውዝ ላይ ይሄ ፊውዝ ቢቃጠል ራንደምሊ አናውቀው። በቴስተር ላይት ቴስት አድርገን ልናገኘው እንችላለን መቃጠል ግን የማን ሲስተም እንደሆነ ማንን ሲምቦሉ ማንን መግለጽ እንደሚችል ማወቅ አንችልም ዲያግራም ከሌለና ማለት ነው። እዚህ ጋር እንደምትወሳኙ ኦቢዲ ስካንቱላችን ጋር ፖርቱ ጋር የሚገናኙት ፓወር ሳፕላይ የሚያደርግበት ኦቢዲ ኦንቦርድ ዲያግኖስት የምንለው በሱ ሲስተም ነው። ሌሎችም እንደዚህ እንደምታዩቸው ብዙ አይነት ሲምቦሎች አሉና የፊውዝ ዲያግራም አስፈላጊ ነው ለሜንቴናንስ ወሳኙ ትልቁን ቦታ የሚይዝልን ዲያግራም ነው ማለት ነው። ይሄው ስክሮል ስናደርገው እንግዲህ እንደምታዩት ይሄኛው ፊውዝ ዲያግራም አለ ማለት ነው። ይሄኛው ፊውዝ ዲያግራም አለ ማለት ነው። ይሄኛው ደግሞ ምንድነው የዚህኛውን አቀማመጥ ነው የፊውዝ የዋናውን ፊውዝ ዲያግራም አቀማመጥ እዚህ ጋር መኪናው ላይ ያለ ነው አሴምብሊ አድርጎ ያሳየና ወደዚህ መስታወት በግራፍ በዲያግራም አድርጎ አውት ውጭ ላይ አስቀምጦልና ማለት ዲያግራሙ ማለት ነው። እንግዲህ እዚህ ጋር እንደምታዩት ምን ይለናል ደግሞ እዚህኛው ስንመጣ አሳይመንት ይለናል። ምደባ ያላቸውን የፓርት ሲስተሞችን ኢንስታሌሽናቸውን ከማን ወደ ማን ፓወር ፍሎ እንደሚያደርጉት አሳይመንት ያላቸው
አቀማመጣቸውን በግሩፕ ያስቀመጠልን ነው ማለት ነው። እሱ እንግዲህ ስታዩት እንደምታዩት ብዙ ጊዜ የምናውቃቸው ፊውዝ ዲያግራም ሊሆን አብሪቬሽን ነው። አብሪቬሽን ቅድም ያየነው ምንድነው እንመልሰውና ግልጽ እናድርገው። እዚህ ጋር ምንድን ብሎናል? ተርን ብሎናል። ተርን 7.5 አምፒየር ይጠቀማል። የዚህ ፊውዝ ሬዚስታንሱ ለምሳሌ 7.5 አምፒየር ተጠቅሞ እኛ 15 ብናደርግበት ምንድነው ፕሮቴክት ማድረጉ ቀርቶ ችግር ሲፈጠር ፊውዙ መቃጠሉ ይቀርና ፓወር እንዲያሳልፍ ያደርጋል። ምክንያቱም የተጠቀምንበት ሬዚስታንስ ከፍተኛ ስለሆነ ፓወር እንዲያልፍ ስለሚረዳው እቃውን ወይም ዲቫይዙን ከመቆጣጠር ይልቅ ራሱ ሳይቃጠል ዲቫይዙን ሳያድን ዲቫይዙ እንዲቃጠል ያደርጋል። ምክንያቱም ሬዚስታንሱ ከፍተኛ ስለሆነ በማኑዋሉ ስላልቀየርን እና በተቀመጠለት ቁጥር 7.5 ከሆነ 7.5 መቀየር ነው ያለበት ማለት ነው። ትክክለኛ ፕሮቴክት እንዲያደርግልን እቃችን እንዲጠብቅልን ከተፈለገ ማለት ነው። እንግዲህ እዛ ላይ 7.5 አግኝተናል። ልክ የዛን ፊውዝ አሁን አንደኛ ላይ ምንድነው 7.5 ተርን ነው። እዛ ጋር በምን ያስቀመጠው? በአብሪቬሽን ያስቀመጠው፣ በሾርት ነው ያስቀመጠው። እዚህ ጋር ስንመጡ ምንድነው ሙሉ ዲፊኒሽኑን ታገኛላችሁ። ሙሉ ዲፊኒሽኑን ምክንያት ምንድነው ዳይሬክሽን ኢንዲኬተርስ አለ። ዳይሬክሽን ኢንዲኬተር አዛርድ ዋርኒንግ ላይት ኤግዛክትሊ አዩት። ተርን ሲግናል ነው ተርን ሆነናል። ዳይሬክሽኑን ኢንዲኬተር አዛርድ ዋርኒንግ ላይት ነው። ይሄ ብዙ የሚጠፋና አይመስለኝም። ምክንያቱም ግን ዋነኛው ላይ ሁለተኛው ላይ ስንመጣ ሁለተኛው ላይ ሰፋ አድርጎልናል። ሁለተኛው ስንመጣ ምንድነው ይለና 10 ነው 10 አምፒየር ነው። ጌጅ ኢንስትሩመንት ማለት ማለት ዳሽቦርዳችን ላይ ኢንስትሩመንት መቆጣጠሪያችን ዲቫይሶች ላይ ብዙ ዳሽቦርድ ያሉ ሲስተሞችን ጌጅ ኢንስትሩመንት ክሎስትሪ ሪቨርሲንግ ላምፕ ኤር ኮንዲሽኒንግ ግላስ ሊፍተርስ ኤትድ ሬር ዊንዶ ሴንትራል ሎኪንግ ነው የሚለን። እንግዲህ እዚህ ጋር አስቀምጦት እነዚህ ሲስተሞችን አስዩም አድርጉ። ኢማጂን ስታደርጉ እዛ ጋር ጌጅ ብሎ ያስቀመጠልን። እዚህ ጋር ግን ስትመጡ ሙሉ ፉል ዲፊኒሽን ስናገኝ ምንድነው የሚለን የሚያትታቸው ነገሮች የሚነግረን ከማን ጋር ኢንተግሬትድ እና ኮኔክቲቪቲ እንደሆኑ የሚያትትልን ወይም ብዙ ማብራሪያ የሚሰጠን ዲፊኒሽን ያለው ፊውዝ ዲያግራም ነው ማለት ነው። ብዙዎቹ ስናያቸው ተመሳሳይ ናቸው ማለት ነው። ስክሮል ስታደርጉ እንግዲህ በዚህ መልኩ የፊውዝ ዲያግራማችሁ ታገኛላችሁ። ሬር ዊንዶ ያሉ ሲስተሞች እንደምታዩቸው እዚህ ጋር ፊውዝ ዲያግራሞችን እዚህ ጋር እንደምታዩት እንግዲህ እንደምታዩት ምንድነው ውጭ ላይ አውትሳይድ ላይ ወይም ኮፈን ከፍተን ስናየው ምንድነው አንደኛው ላይ ምንድነው የሚለን ግሎው ብለግ ሪሌ ነው። ባንዴሊቲ የምንለው በጣሊያንኛ ማሞቂያችን ማለት ነው። ሁለተኛው ላይ ምንድነው ፊውዝ ኤንድ ሪሌ ቦክስ አለ። ሪሌ እነዚህ ምንድነው ውጭ ላይ። አራተኛው ላይ ኤር ላይት ዋይፐር ሪሌ የዝናብ መጥረጊያና የኤር ላይት የባውዛችን ሪሌዎች ኢንተግሬትድ ነው ከውጭ ላይ አሴምብሊ ይሆናሉ ለሚለና ስክሮል ስታዩት እንግዲህ ልክ እንደዚህ ውጭ ላይ ኢንተግሬትድ ሆኖ ፊውዝ ሪሌዎችን ልናገኛቸው እንችላለን ማለት ነው። የሚገርማችሁ የዲያግራም ደስ የሚለው ነገር ምንድነው አንደኛ በማኑዋሉ ምንም ሳትጠራጠሩ ኮንፊውዝ ሳያደርጋችሁ ሪል የሆነ ማኑዋል ታገኛላችሁ። ሌላው ከለርፉል ነው። እንደምታዩት በከለርፉል ነው ያመጣላችሁ። እዚህ ጋር እንደምታዩት እንግዲህ የፊውዝ ሲምቦሎችን ሙሉ በሙሉ አምጥቷቸዋል። ብዙ ናቸው። በጣም የሚገርም አፕሊኬሽን ነው። እንደምትወዱት አልጠራጠርም። በጣም ወሳኝ ለሜካኒክ፣ ለኤሌክትሪሻል፣ ለሹፌሮች፣ ለማንኛውም በአውቶሞቲቭ ዘርፍ ለምትሰሩ ሰዎች ትክክለኛ አፕሊኬሽን ነው እያመጣሁላችሁ። እንግዲህ ሙሉን ደግሞ እናንተ እንደየመኪናችሁ ታይፕ እየገባችሁ ሰሌክት እያረጋችሁ ፊት እያረጋችሁ የመኪናችሁን ፊውዝ ዲያግራም ማየት ትችላላችሁ ማለት ነው። ሳብስክራይብ ማድረጋችሁ እንዳይረሳ። ኮሜንት ላይ አስተያየታችሁን ካለ ጻፉልኝ። የሚሰማችሁን ያልገባችሁን ነገር ካለ ጻፉልኝ። ሼር እያረጋችሁ ለቻናሉ አዲስ ከሆናችሁ ሳብስክራይብ እያረጋችሁ የደወል ምልክቱን መጫናችሁ እንዳትረሱ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ እንዲሁም ላይክ ሼር እያረጋችሁ ፒስ። አፕሊኬሽኑን ለማግኘት አሊፍ አውቶሞቲቭ ጋራጅ ብላችሁ ወደ ቴሌግራም ቻናላችን ጆይን አድርጋችሁ እዛ ላይ አታች አደርግላችኋለሁ። ተጠቀሙት። መቻችሁ ጋይስ።